ሱ-35 ተዋጊ ጄት ኢትዮጵያ የሩሲያ ሱ-35 ተዋጊ ጄቶች ግዢ መፈጸሟን ከሩሲያ ግዙፍ የመከላከያ ኩባንያ ሮስቴክ ሾልኮ የወጡ የውስጥ ሰነዶች የሚያሳዩ ሲሆን ሱ-35 ተዋጊ ጄቶችን ወደ ኢትዮጵያ ለመላክ ማቀዱን ለመጀመሪያ ጊዜ ማረጋገጡን ብላክ ሚረር የተሰኘው የለጠፈ ቡድን ኦክቶበር 2 2025 ይፋ አድርጓል። ሾልኮ የወጣው የደብዳቤ ልውውጥ እንደሚያሳየው የሮስቴክ ቅርንጫፍ የሆነው የሩሲያ ሬዲዮ ኤሌክትሮኒክስ ቴክኖሎጂ ኮንሰርን ወይም KRET ለኢትዮጵያ የተመደቡ 16 ሱ-35 አውሮፕላኖች ቁጥጥርና ማሳያ ስርዓቶችን እንዲያመርት በ2022 ትዕዛዝ መቀበሉን ይፋ ያደረገ ሲሆን ኢትዮጵያ 16 ሱ-35 ጄቶችን ለመግዛት ማዘዟን ገልጿል። ኢትዮጵያ ከአሁን በፊት ከራሽያ የገዛቻቸውን ሱ-27 ጄቶች በሱ-35 ለመተካት በማቀድ ግዢ መፈጸሙ ተገልጿል። ኢራን 48 ሱ-35 ተዋጊ ጄት በቅርቡ ገዝታለች። በተመሳሳይ አልጄሪያ 6 ሱ-57 ጄቶችን ከራሽያ ለመግዛት ማዘዟን ገልጿል። ሚኪ ታቦርን ሰብስክራይብ በማድረግ ወቅታዊና ዕለታዊ ዜናዎችን ያደምጡ።